እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በመላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይህን ቪዲዮ ደግሞ ላይክ አድርጉት። የዛሬው ታሪካችን የሚጀምረው በአንድ ጭልጭል በሚል ብርሃን ውስጥ በተሞላ አሮጌ ገራጅ ውስጥ ነው። በዚህ ቦታ ላይ ሁለት ወንድማማቾችን እንመለከታለን። ታላቅየው ጂን ሲባል ታናሽየው ደግሞ ሊዮ ይባላሉ። ጂንና ሊዮም ከጓደኞቻቸው ጋር በመሆን በጣም የሚያስፈራና ለአደጋ የሚጋብዝ የእግር ኳስ ጨዋታ ሲያደርጉ እንመለከታለን። የሚጫወቱት እግር ኳስ ቢሆንም ነገር ግን ጨዋታው ግብ ማግባት አይደለም። አንዱ ሌላውን መግደል የሚመስል ደም አፋሳሽ እጅግ ከባድ ፍልሚያ ነበር። ጂን እጅግ አደገኛ በሆነ መንገድ የሚነድ ከሰል በሊዮ ላይ በመርጨት እና ደግሞ ኳሱን በእሳት ለኩሶ በመምታት ሊዮን ክፉኛ ሲጎዳ እንመለከታለን። ቦታው በሙሉ በጭስና በእሳት ተሞልቷል። ነገር ግን ይሄ ሁሉ የሊዮ አስፈሪ ህልም ነበር። ሊዮ በላብ ተጠንቆ ከእንቅልፉ ሲነቃ አጎቱ ፓ ለቤተ ክርስቲያን እንዲዘጋጅ እየቀሰቀሳቸው ነበር። እነዚህ ሁለት ወንድማማቾችም ወላጆቻቸውን በልጅነታቸው ስላጧቸው አሳዳጊያቸው አጎታቸው ነበር። አጎታቸው በሪፔር ሱቅ ውስጥ እየሰራ ወንድማማቾቹን በታማኝነትና በኃላፊነት አሳድጓቸዋል። ነገር ግን በወንድማማቾቹ መካከል እጅግ በጣም ትልቅ ልዩነት አለ። ታላቁ ጂን በጣም ዝምተኛና በውስጡ ትልቅ የበቀል መንፈስ የሚመላለስበት ሰው ሲሆን፣ ታናሹ ሊዮ ግን በሱ በተቃራኒው ተጫዋችና አጎቱን የሚረዳ የዋ ልጅ ነበር። በአንድ ምሽትም ጂንና ሊዮ አጎታቸውን በመጠንጣ ደንዝዘውት የተከለከሉትን የቢሮ ቁልፍ ይሰርቁታል። ጂንም ወደ ቢሮ የገባው የድሮ ፋይሎችን በመበርበር ወላጆቹን ማን እንደገደላቸው ለማወቅ ነበር። በውስጥ በፍለጋ ላይ ያሉ ጥቂት ፋይሎችን ቢያገኙ አጎታቸው ግን ደርሶባቸው ምንም ነገር እንዳያደርጉና እንዳይፈልጉ ይከለክላቸውና ያስወጣቸዋል። አጎታቸውም አባታችሁ ከበቀል እንድትርቁን የሚፈልገው ብሎ ሊያሳምናቸው ቢፈልግም ጂን ግን በፍጹም ሊሰማው ፈቃደኛ አልነበረም። ወላጆቼን የገደሉትን ሳላገኛቸው በፍጹም እንቅልፍ አልተኛም በማለት ወዲያውኑም መኖሪያ ቤታቸውን ጥሎ ይወጣል። ጂንም የአባቱን የድሮ ጓደኛ ያገኘዋል። ይህ የአባቱ ጓደኛ የሆነው ሰውም ጂንን በሚስጥራዊ የገዳዮች ድርጅት ውስጥ እንዲሰለጥን ያደርገዋል። ጂንም በዛው ስልጠናውን በመውሰድ ለዓመታት እጅግ አደገኛ የሆነ ገዳይ ሆኖ ይሰለጥንና ይቆያል። በወንጀለኞች መዝገብ ላይም ስሙ በከፍተኛ ደረጃ መጠራት ይጀምራል። እናም ደግሞ አደገኛ የወንጀል ቡድኖችን በጭካኔ እየገደላቸው በቀላሉ በቀሉን እያጣጣመና የቤተሰቦቹን ገዳዮች ለማግኘት ወደፊት ሲቀጥል ተመልክተናል። በሌላ በኩል ደግሞ ሊዮም አጎቱ በሚስጥር የደበቃቸውን ቪዲዮዎች አግኝቶ መመልከት ጀምሯል። ወላጆቹም በሚስጥር የፖሊስ ወኪሎች እንደነበሩና አጎታቸውን በውጊያ ጥበብ የታወቀ እንደነበር ይረዳል። ሊዮም የአባቱን ቪዲዮ እያየ በድብቅ በራሱ ስልጠና መውሰድና አንዳንድ ቴክኒኮችን መማር ይጀምራል። ይህ በእንዲህ እንዳለ የፖለቲከኛ ልጅ የሆነችው ሱ በአደገኛ ገዳዮች ስትሳደድ ጂን ደርሶላት ያድናታል። ሱ መጀመሪያ ላይ ጂንንም እንዳየችው እጅግ በጣም ትፈራው ነበር። ነገር ግን ጂን እሷን ለመጠበቅ ሲል በጥይት መቅሶሉን ስትመለከት ጂንን ማመን ትጀምራለች። ጂንም ሱን ይዞ ወደ አያቷ ቤት ቢሄድም አያቷ ግን ተገድለው ያገኟቸዋል። ቤታቸውንም የጠላት ሰራዊቶች ከበዋቸው እንመለከታለን። እዚህ ጋርም ጂን እንደ እውነተኛ ጭራቅ ሆኖ ሰንሰለት መዶሻና ቢላዋ በመጠቀም ሁሉንም ጠላቶች ይረፈርፋቸዋል። የተመለከትነው የፍልሚያ ትዕይንትም እጅግ በጣም ይዘገነናል። ጂንም አንዱን ገዳይ በኤሌክትሪክ ፋል ላይ ሲያጋጨውና ሲቆራረጥ ሌላውን ደግሞ በሰንሰለት አንቆ ሲገድል እንመለከተዋለን። በመጨረሻም ገዳይዋ በሰይፍ ሱ ላይ ጥቃት ስትዘነዝር ጂን ግን ወዲያውኑ ራሱን በማስገባት ሰይፉን በራሱ ላይ እንዲያልፍ አድርጎ ሱን አድኗት ገዳይዋን ይገድላታል። ጂንም ቆስሎ ወደ አባቱ ቤት ሲመለስ አባቱ ስላችሁ ደግሞ እንዳትወዛገቡ ቆስሎ ወደ አጎቱ ቤት ሲመለስ አጎታቸውም ከዚህ በላይ እውነቱን መደበቅ ስላልቻለ ለሁለቱም ልጆቹ እውነቱን ይነግራቸዋል። ወላጆቻቸውም በጭካኔ የገደላቸው ሻኦ የተባለ የወንጀለኞች መሪ መሆኑን ይረዳሉ። ሻኦና ግብረ አበራቸው
ጥቃታቸውን መሰንዘራቸውን ይቀጥላሉ። በባቡር ላይም እጅግ አስገራሚና ጥበብ የተሞላበት ፍልሚያ ሲያደርጉ እንመለከታለን። ሊዮ የአባቱን ቪዲዮ እያየ የተማረውን ጥበብ ተጠቅሞ ብዙ ሰዎችን ሲያረግፍ እንመለከታለን። አጎታቸውም ሻኦን መግጠም አስቦ ከሱ ጋር ጸብ ቢሞክርም በልጆቻቸው ፊት ባሳደጋቸው ልጆቹ ፊት ሻኦ በጭካኔ ሲገለው እንመለከታለን። አጎታቸውም ነፍሱ ከማለፉ በፊት በቀላችሁን ተወጡ በማለት ለሁለቱ ልጆቹ አደራ ይሰጣቸዋል። ጂንና ሊዮም በቁጣ ተሞልተው የሻኦን መጋዘን ሰብረው ሲገቡ እንመለከታለን። ጂንም በማሽን ገን ጠላቶቹን ሲጨርስ፣ ሊዮ ደግሞ የሻኦን ደም መጣጭ የሆነውን ልጁን በመደብደብ ከፎቅ ላይ ወርውሮ ይገለዋል። በመጨረሻም ሻኦ እሱ ላይ ጥይት በመደቀን ሊያመልጥ ሲል ወንድማማቾቹም እጅግ በጣም ቆስለው ስለነበር ሻኦም እንዲህ እያለ ያፌዝባቸዋል። ደካሞች ናችሁ፣ ልትገሉኝ በፍጹም አትችሉም እያለ እየተሳለቀባቸው ሲስቅ፣ ሊዮ በቁጣ ተሞልቶ የሻኦን አፍ በጥይት በመተኮስ ለዘላለም ዝም ያሰኘዋል። ወንድማማቾቹ የቤተሰቦቻቸውን በቀል ተወጥተውና እርስ በእርስ ተቃቅፈው እየተመለከትን ታሪካችን እዚህ ጋር ያበቃል። ውድ ቻናላችን ቤተሰቦች ቪዲዮ እንደምትወዱ ስለማልጠራጠር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ መሆን ትችላላችሁ።